እንዴት አላችሁ? ውድ ቀረብ ቤተሰቦች ስራ ጤና እንዴት ይዟችኋል? እናማ ሸር ኤንድ ሰብስክራይብ እያደረጋችሁኝ አበረታቱ። እሺ ለማንኛውም እዚህ ጋር አዘጋጃቻለሁ የረመዳን የአሳምቡሳ አዘገጃጀት ልጣቀል ነው ማለት ከመጀመሪያው ጀምሬ ያሳያችኋለሁ። ያላ ዲስኮ እዚህ ጋር 6 ተራፍ ሽንኩርት አለኝ። እዚህ ጋር ኩዝበራ አለኝ ማለት ነው። እዚህ ጋር ኩዝበራ አለኝ። እዚህ ጋር ባግዳናስ ያኔ ፈጫዋለሁ ማለት ነው። ከሽንኩርቱ ጋር እዚህ ጋር ያው ስጋ አለኝ ፈጨ ስጋ። እዚህ ጋር ደግሞ የሳምቡሳ ሊጥ ማለት ነው። እናማ ፈጣሪ ገዘኛ አንዱ የሚይዘው ያው ይታያችኋል ይሄንን ነው ማለት ነው። ያው ሁሉ አሁን ጨርሼ የምጠቀልለው ለማንኛውም ያው ያስለቅሳል ያስጨፍራል። ሰብስክራይብ እያደረጋችሁኝ አበረታቱኝ። እሺ ማሮቼ ለማንኛውም እስከ መጨረሻው አሳያችሁ። ለማንኛውም እዚህ ጋር እያጠብኩ ነው ሽንኩርቴ። እዚህ ጋር ፈራማ አለ ማለት ነው። ስለዚህ እንፈርመዋለን በሰሉ ሽንኩርቱን ማለት ነው። እና ያው ሁለት ሰጠቅ አድርጉና ፈጫዋለሁ ማለት ፈራማው እንዳያባሽብኝ ማለት ነው። ለማንኛውም ሰብስክራይብ እያደረጋችሁ እሺ ማሮችዬ አበረታቱኝ። አልተጀመረም ደግሞ አሁን ላይ ላይቭ የተዘግቶብኝ ትንሽ ደብሮኛል። ላይቭ አያስገባኝም ማለት ነው። ወደ ፈርናማ ይሄን አሁን ምስሌ ቆራርጦ ስለዚህ እንፈጫለን ማለት ነው። መስሌ ፈጭቼዋለሁ ማለት ነው። ለማንኛውም እና ሳለ ዘርግፏል። እዚህ ጋር ኩዝበራው ይሄን መስራ ማለት እንፈጨዋለን። ያኔ ቆሻሻ ነገር ምናምን አለው ነቃቅሰን ማለት ነው። ቆሻሻውን አውጥተን ጥለን፣ ስለዚህ እዚህ ጋር እያጠብን ነው። በደንብ ደጋግመን እናጥበዋለን ማለት ያኔ ብዙ አቧራ አለው። በደንብ ካላጠበ ያው አይጠራም ማለት ነው። እና ሸር ሰብስክራይብ አያችሁት። አቧራው ግን በማርያም ያኔ ደጋግሜ ላይ ራሱ አጥበዋለሁ ማለት ነው። ስለዚህ አቧራው አይጠራም ማለት ነው በደንብ ካልታጠበ። እዚህ ጋር ጨርሻለሁ። በነገራችን ላይ ጨርሻ አጠብኩኝ። እዚህ ጋር እያስገባሁ ነው ማለት መፍጨ ፈራሞሊ ያው እንትኑን ግንዱን እየጣልኩኝ ማለት እዚህ ጋር ጨረስኩኝ። ፈራማው አስገባው። ፈጭልኛል ቻለ ማለት ነው። ኩዝበራውን በእጄ ከትፋለሁ። ወደ አጠባ ያለው አቧራ ስማሙሩ ይሄንን በደንብ የቀረ ይመስለኛል። የራሱ ከለር ወደ አረንጓዴ ተቀይሮ ከላይ ሰላችሁ መሰለኝ። በእጄ ከተፋስቤ ነበር ግን ይሄን ሁሉ አልጨርሰውም። መፍጨት ነው። መፍጫ እንዳያበላሽብኝ ትንሽ አጠባ አደርግበታለሁ። ጨርሻለሁ። ይሄው እዚህ ጋር ይጌ አንድ ላይ አሸዋለሁ ማለት እዚህ ጋር ደግሞ የእንትናሌ የጅብና ማለት ነው። ይሄንን ሰራላቸው ማለት ይሄንን ግን ሶስቱን አብሬ ፈጨዋለሁ፣ አንድ ላይ አቦካዋለሁ። እና ማውዶች እዚህ ጋር ማለት ስጋዬን ጥጃለሁ። ከእንግዲህ ሊጀመር ነው ትላላችሁ። ሊጀመር ነው። እዚህ ጋር ስጋዬን ጥጃለሁ እና ማስረዋለን። በደንብ ገለበጥ አድርገን ማማሰል አለብን። ምክንያቱም እዚህ ጋር ለራሱ ትንሽ ቆየት ብዬበት ሁለት አይነት ሆኗል ማለት ነው። ጥሬና ብስል ሆነ አስቧል። በደንብ ቶሎ ታልተማሰለ ደግሞ ማለት እንትን መሰለኝ የመቋጠር ባህሪ ያለው በስማሙ አበዛዙ እንዴት ልበለችው ሊያሳድረኝ ነው የምነችው ተገድሬ ማደሬ ነው እንግዲህ። እና ለማንኛውም ሰብስክራይብ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። እዚህ ጋር ደግሞ ያው ትንሽ መብሰል እየጀማመረልን ነው። ትንሽ መብሰል ይቀረዋል። እናማ ያው በደንብ በጥበጥ አድርገን እናማሳስለዋለን ማለት ነው ውዶች። ውስጥ ይመጥን ድረስ ይኸውላችሁ እዚህ ጋር እያማሰልኩት ነው በደንብ ማለት ደግሞ የመቋጠር ባህሪ ስላለው ነው ቶሎ ማማሰለው።
ትንሽ ተቆይ ዝም ካልኩት ቁጥርጥር ማለት ባህሪ ያለው ማለት እና ውሃውን ትንሽ ነው የቀረው። እዚህ ጋ እየመጠጠልኝ ነው ውሃው በደንብ እስከ መጨረሻ ምንም መኖር የለበትም። ምክንያቱም በኋላ ሲጠቀለል ግራ ያጋባ ማለት ነው። ውሃ ካለው ውሃ የሆነ ማለት ጥሩ አይመጣም። እዚህ ጋር በደንብ መጦልኛል፣ ውሃውን ጨርሷል ማለት ነው። እዚህ ጋር ደግሞ ሴትዬ መጣችብኝ ሳልቀርጽ፣ እሷ እያየች ደግሞ ለኔ ጥሩ አይደለም። እናማ ጨርሻለሁ ውዶቹ። ቅመም ሳረግ አላያችሁኝም፣ ግን ምንም ማድረግ አልችልም።